عليكم ورحمة الله وبركاته ورتبتها في دعوتوني كي أكم نجاجرتني فياكسني أمير تراش مالك نوندا تراش حاجة منادا كيسر يا دمو بقى هيدا بهيرة مال قدو برادك أمي مال قدو منادك هذا دمو سمية هيكي سمية مناداتي باسي جتشوف سايدو برادك أنجتشو ده so Zaidoni dhabaasaa jedhe malee naffidaa jedhe ani jasaatu arguu hin barbaadu jedheera jechuudha. Mee viidiyoo isaanii haga dhumaa ka wajjin laallu ta'a nafaana tura like subscribe gochuu hin dagatinaa isiniin jira na jajjabee saara. ሰላም ብቻም ሳይሆን ያው እንደመጣ ነው ማስተናገደው ሙባረክ ነገር ያለው አይደል? አንተም የነገርከኝ ነገር አለ እኔም የነገርኩ ነገር አለ። እንደዚህም በላጠጣለሁ ምናምን ፈነጫለሁ ቢል ምን እንደማደለው ሰው ከፈልጋለሁ ወንድ ልጅ ኖርማል ነው መወጋት። ኦኬ ወራናሙን ሮርማኒዳ በቃ ቀረ ተፈታሲ ወራና መተፈለመፋሲ ያደበሉሽ ተፈለመፋሲ ያደበሉም ኖርማል ነው አላለም ምናምን ኖርማል። እኔ አሁን ዛሬ መጣሁት እንደዚህ ለመጣላት መዋጋት ምናምን አይደለም እንደማልፈራው ለማሳየት ነው ቤቱ ድረስ የገባሁት። የመጀመሪያ ነው ስለዛ ልክ ነህ እኮ ይሄ መወጋት መደበል ኖርማል ተራ ነገር ነው። ተደባደበ ወይ ቢበዛ እስከ ሞት ነው። ምንም ሞተህ ግን ቤተሰቦችህን እናት አለች ምናልባት የራስ የሆነ ላይፍ ይኖራል ምናምን እነዛ ነው ሚስ የምታደርገው በአንተ ሞት እናትህን አትምትጎዳው ምናምን እንጂ ኖርማል እኮ ነው ተራ ነገር ነው። ግን ዛሬ የሰይድና የኔን ጸብ ወደ ጎን አድርግተን ማለት ነው እንመለስበታለን። እንደዚህ ወንድ ልጅ ተወቅቶ ደሙን ሳይመልስ የሚቀር ነገር የለም። ግን አሁን ዛሬ የመጣሁበት ምክንያት እኔ ለልጆቹ ብዬ ነው የተስማማሁት ሙባረክ ለልጆቹ ስል። ምክንያቱም እነዛ ህፃን ልጆች አሁን ላይ ከጎናቸው እናት የለችም። አባት ባይኖርም ችግር የለውም። አባት ሳይኖር ኖረዋል እነዚህ ልጆች ብዙ ነገር ተበድለው ግን ህፃን ልጅ አላቸው። እንደፈልግ ድጋሚ እኔ ፈርምለታለሁ ሙባረክ እኔ ፈርምለታለሁ። እኔ ልግባ እስር ቤት እሷ ደግሞ ትፈታ ነው በቀል የፈጣሪ ነው። አይ ሰይድ ቆይ ተረጋግተህ ጭራሽ በድፍረት እዚህ ሲመጣ ምን ማለት ነው? በሰላም ያመጣችሁት ከእስር ቤት ይፈታል እንጂ አንጡብኝ አላልኩም። አይኑን ማየት አልፈልግም። እንደዛ ሳይሆን የመጣንበት እሱንም በጣም አረጋግተህ ነው የመጣነው። ወደ ተረጋጉት ምን እንደሆነ ተረጋጉት ነው አሳምነህ ነው ምናምን ነው ያመጣው። በእርግጥ የባለፈው ጥፋቶች ነው ባለፈው እኮ ታስታውሳለህ ያጠፋሁት አሳምነህ ነው አለ አሳምኜው ነው። አሁን ግን እኔ ይዤው ነው አሁን እንደ ባለፈው ነገሮች እኛም ደግሞ ያወራናቸውና እዛው ጨርሰን የመጣናቸው ነገሮች ለዛም ስራ ቦታም አስፈቅደን ገባ ነው ልጆች ሲማኝ ነበረው ለቤተሰብ ምናምን ስላየን ስለተቀራረበ ያው ያኔ መጀመሪያ ሰዓት ላይ ነበረ ግርግርም ነበር። አሁን ግን እኛም አንተ በደንብ እሱ ደግሞ ትግሎች ያላቸው ራሱ መጡት ነገሮች አሉ። እዛም በድፍረት ገብተን ቪዲዮ ይሰራ ይጠበቅ እንጂ ሌላ ነጥብ ምናምን የስራ ቦታ ግርግር መፍጠር በጣም አያስፈልግም። የመጣንበት ደግሞ የራችን ምክንያት ለብር የመጣንበት ምክንያት ለመባባል ነው። ሁሉም ነገር ሌላኛውን ደግሞ ረስተን እዚህ ጋር እልህ ምናምን ትተን ልጆች አሉ። አንተ ለልጆች የእውነት የምታስብ የምትወዳቸው ማየት በህይወትነት ልጆቹ ማየት የምትፈልግ ከሆነ እንደ ትልቅ ሰው አውርተን የምንፈታው ነገር ነው። ልጅቷ ተዋት፣ ከእስር ቤት አስወጣት። ልጆቹ ያለ እናት ያለ አባት የተሰቃዩት ይበቃቸዋል። ያለ እናት ደግሞ ድጋሚ እንዲሰቃዩ አታርጋቸው። ልጆቹ እያለቀሱ ነው። እናቴን አምጡልኝ፣ እናቴን አምጡ፣ እናቴን እያሉ ነው። ስለዚህ ዛሬ የመጣንበት ምክንያት ለልጆቹ ስትል እሷን እንድታስፈታት ነው። ለልጆቹ የምታስብና የእውነት ልጆችህ እንደሆኑ የምታስብ ከሆነ እነዚህ ልጆች ተዋቸው። እናትየዋን ተዋት። የፈለከውን ወረቀት አምጣና
እኔን መጀመሪያ እኔን ነው ላቋርጠህ። እኔ እንድበሰብስም ከፈለህ 10 ዓመትም እንድበሰብስ የምትፈልገው ወረቀት ካለ ፈርምልሃለሁ። እኔን እስር ቤት አስገባኝ፣ ግን እሷን አስፈታት። እሷን ተዋት። ታስረህ እሷን እንድትፈታ ነው የምፈልገው። የፈለግከውን ወረቀት አምጣ፣ ፈርምልሃለሁ። እኔ ጥፋተኛ ነኝ፣ ሰው ገድያለሁ ከፈለግክ እልልሃለሁ። እስክሪብቶና ወረቀት አምጣ፣ ፈርምልሃለሁ። እሷን ልቀቃት፣ እኔን አሳስረኝ። ለዛ ነው የመጣው። ለእሷ አዝነላት ነው ወይስ ለልጆች ተለመነ ተልከ ነው? ማንም የለመነኝ ማንም የላከኝ ማንም ተላላኪ። በመጀመሪያ እሺ ወይ ወደ ኋላ ልመልስና ላቋርጥ ያልኩበት ምክንያት ስላለኝ ነው። በእኛ በእስልምና ከ3 ቀን በላይ ሰው አይኮራረፍም ሀራም ነው ምናምን ብላል። ስለ ሸሪዓውና ስለ ሀራሙ ካወቅ አንድ ኒካ ካሰረች ሴት ጋራም መጀመሪያም ቀለበት ማድረግ የለብም ነበረ ሳትፈታ ማለት ነው። በሸሪዓው የምትሄድ ከሆነ እና የምታውቀው ከሆነ ማለት ነው። እሱን መጠጋት የለብህም። ለዛ ነው ላቋርጥ ያልኩ። ሁለተኛ ደግሞ ልጅቷን አስፈታት። ያለ አባት እያደጉ ነው። አሁንም ያለ እናት እንዳይሰቃዩ እያልክ ነው ሱመያም ማለት ነው። እኔ እሷን ማሳሰር ፈልጌያለሁ። ያለ አባት ቢሰቃዩት አላሳድግም ብዬ አይደለም፣ ተለያይተንም አይደለም። እሷ ነች ለምን ላይ ያገባ ብላ የሸሸችው ገባርለ። አሁንም እኔ እሷን ለማሳሰር ፈልጌ ሳይሆን እኔ አሳስረት አንተ ብታስፈታት አንተ አስፈች ሆነ በእሷ ቦታ ሆነ ምናምን አይደለም። እኔ እሷን ማሳሰር ለአንድ ደቂቃ እንድታሰር አልፈልግም። እኔ የምፈልገው ለአንተም ነገር ከሆነ ሚስጥሩን አንተ የምታውቅ ከሆነ እኔም እንድታሰር አልፈልግም። ሚስቴ ነች፣ አብረን በልተን ጠጥተናል። ግን ምናልባት እስር ቤት ፈርታ የተወሰነ ቀን ብትታሰርና ደንግጣ ቾኩላ ልጆችን ታሳኛለች የሚል ነው። እሷ ግን ጨካኝ ናት። የሁለተኛ ቀኗን እያደረች ነው። ልጆቹን አላሳይም ብላ ማለት ምንም አይነት ድንጋጤ ራይ ውስጥ አይደለም። ጨካኔውን እያዩት ነው። ይህንን የምታውቅ ከሆነ አንተም ማንም አንተም አታሰርም እሷ መታሰርም ሁሉ ነገር ላይ ችግር የለውም። አውፉም ብላለው አወቅ አንተ ንገረኝ። እኔ እሷን አሁን ትፈታ ብያቸው ትፈታለች። ክሴን አንስቻለሁ እላቸዋለሁ። እኛ ስላልሆነች ነው ዛሬ እዚህ ጋር የመጣ ነው እንጂ የሚደረገው ነገር እናደርግ ነበር። ስለዚህ አሁን አንተ ተሸነፍና ሚስትህ እንድትፈታ ልጆችህ እንዲጠቀሙ አድርግ። ከፈለ እንደለመድከው ተከታትለ የት እንደምትደርስ በእርቅ ልጆችህን አግኝ እኮ። በእርቅ ማገኝ ከሆነ ለእሷ ካዘናችሁ ልጆቹ ፈልጋችሁ አንቺ ብላችሁ አንተ ያላገኘው 2 ዓመተኛ ኬት ነው ልጆቹ ለእናንተ ተነግራችኋለች። ብትነግረን እስካሁን ምን አስቀመጠን? በቃ ሱመያ ነው ወይ እንጠይቃትና እሷ በቃ እናንተ የምትችሉት ልጆቹን